አጋጣሚ በእኔ ህይወት ውስጥ ደግሞ ህይወትን የሚነጥቅ ፈተና መጣ። ሞትኩ ማለት ህይወት ያለ ቀብር ተቆፍሮልኝ እዛ ቀብር ላይ አፈር ተሞልቶ ነው እኔ እንደገና ዛሬ የምታየውን ዮሐንስና እንዴት ተነሳ? ያው እግዚአብሔር ምን ይሳነዋል? አፈር ተመለሰብህ? ስንት ቀን ቆየ? ነው ቀብሩ ላይ ቆብር ይቆፈር ብሎ አዞ የነሳ አባቴ በቃ ህይወቱ አልፏል ብሎ ሄዶ ደረሰኝ ቆርጦልኝ ግብር እንዲሰጥ አዞ በቃ ህይወቱ አልፏል ገንዘኝ እያለ ነፍስ አለ። ብድግ አልክ? እግዚአብሔር መለሰኝ። ያው እንቅስቃሴ ያሳየሁት ተነሳው። ለምን ያህል ጊዜ ነበር የሞትከው? 7 ቀን ሙሉ መንቀሳቀስ አልችልም ቤት ውስጥ ልቤን ያው ይሄ ሀርታክ የሚመስል የለም እንደዚህ የሆነ አካል የያዘው ይመስላል። መተንፈስ አልችልም፣ መንቀሳቀስ አልችልም፣ ማውራት አልችልም። ጸጥ አልኩ። አስታውሳቸዋለሁ በዙሪያ የነበሩ ሰዎች ሲሰናበቱኝ ማጣት ምን እንደሚመስል አይኔን ስገልጥ በቃ ሙቷል ብለው ወስነው ማለት ነው። እና ምን እንዳጋጠመኝ ወጣው፣ በሕክምና ተሞከረ። ምንም አይነት ጉዳት የለብኝም፣ ጤነኛ ነኝ። ምን ያህል ጊዜ አቆዩ ሞቷል ብለው? ሊያዘጋጀኝ አሁን አንድ ሰው ሙቷል ተብሎ ሲታሰብ ወደ መግነዝ አይደለ ሊያዘጋጀኝ እሱ እየተዘጋጀ ነበረ። መሟላት ያለባቸውን ነገሮች እንዲሟሉ እየተዘጋጀ በቃ አጥቼዋለሁ ብሎ ሁሉም ሰው ሰምቷል። በዙሪያው የነበረ ሰው በሙሉ ዮሐንስ በቃ ሄደ እየተነጋገሩ እየተጠራሩ ነበር እና እየተዘጋጀ እያለ አለው እድል ተሰጠው ማለት ያኔ ነው። እዛ በኋላ ሚዲያው ላይ ያወቅኩትን ነገር ለምን አላጋራም? ስልኬን እንደዚህ የሰልፊ ማቆሚያ ስቲክ አድርጌ በብሉቱዝ አገናኝቼ ጫካ ውስጥ እጄ የመጀመሪያ ቪዲዮ ሰራው። ዮሐንስ ሽፈራው መቼ ነው እሱ? ከ4 ዓመት በፊት የሞትከውም ከ4 ዓመት በፊት 4 ዓመት በፊት 2014 እኔ ህዳር 22 አካባቢ ቀን። ይሄ ከሆነ በኋላ የንስሐ አባቴን አንድ ነገር ነው ያልኩት። ከአባቴ መዝገብ አንድ ጸሎት ብቻ ጸሎት እንዲያደርስና ንጹህ ውሃው ላይ ጸሎት አድርሶ እንዲሰጠኝ፣ ግቢ ውስጥ የተከልኩትን ተክል ደግሞ ጨምቆ እንዲያጠጣኝ ብቻ ምልክት የሰጠሁት። እዛ ጋዝ የሚመስል ነገር በጣም የፈነዳ ማለት ነው ያለው እሱ ከውስጥ ማለት ነው። ያው ከውስጤ ለቀቀኝ፣ ቆምኩ። ፊዚካሊ ሰውነቴ ትንሽ ቀንሶ ነበር። ምግብ ሳትበላ ወዲያው ቆምክ? ወዲያው ነው የቆምኩት። ጋዙ ከወጣ በኋላ ቀጥ ካልጋ ላይ አዞረኝና መንቀሳቀስ ይችላል አለኝ። ያው አልኩት። አይኔን አየ። እየተናነቀውም አጥቻለሁ ብሎ እየተናነቀውም አየኝ። ደህና ነኝ አልኩት። ምግብ ይሰጥህ አለኝ። አይቆይ አልኩ። ቆየው። ማታ ግን ሌሎች ተክሎች መጣው ተፈልተው ተሰጠኝ። ምግብ በላው። በሁለተኛ ቀኑ በላው። ቀጥ ብዬ ነው ወጣው። እዛ መኖሪያ ቤቴ እዛ ቀን ጀምሮ ተመልሼ ገብቻለሁ።